ማተር ኦፍ ሰርቫይቫል ዛሬ በጋራ ያለንን የኢትዮጵያ ብሔርተኞች የመስመር ልዩነት የፖለቲካ ልዩነት ሌሎችንም ወደ ጎን አድርገን በጋራ ቆመን ሀገራችንን የምንከላከልበት ጊዜ የሀገራችን የኢትዮጵያዊ ብሔርተኝነትን ለአንዴና ለመጨረሻ ጊዜ በእግሩ የምናቆምበት ጊዜ ወሳኝ ምዕራፍ ላይ ነው የደረስነው። በአጋጣሚው የመንጋ ፖለቲከኞችና የአባ ገዳ ወራሪዎች በተለይ በአዲስ አበባ ከተማ ላይ ሊያደርሱት ያሰቡትን ጥቃት በቅድሚያ ስለነገሩን በዚህ አጋጣሚ እናመሰግናቸዋለን ወንድሞችና እህቶች። ኢማጂን ሳይነግሩን ይህን ፕላናቸውን በድብቅ ስራውን ሰርተው መጨረሻ ላይ ቢያደርጉ፣ ነገር ግን ጥሩ ነው። ምክንያቱም ፈሪ አይተኩስም፣ ከመተኮሱ በፊት ይፎክራል፣ ሲፎክር ይመታል። ያንን ያደረጉት እና በእውነቱ በጣም የሚያሳዝን ነው። ለነ በቀለ ገሪባ ያለኝ መልእክት ምንድን ነው? እንደው ሰገጤ በመሆናቸው ነው እንጂ አዲስ አበባና ሰማይ የኔ ነው አይባልም። ምክንያቱም አዲስ አበባ is the melting pot። አዲስ አበባ አያቶቻችን በእግራቸው ኳት ነው መጥተው በባዶ እጃቸው ምንም ገንዘብም ሀብትም ሳይኖራቸው ከተለያየ ሀገሪቱ ክፍሎች መጥተው ያቋቋሟት ከተማ ነች። by the way ፍንፍኔ እኮ አማርኛ ነው። ፍን ከሚለው አማርኛ ነው። ፍንፍኔ የሚባለው ያቺ ፍሎ ያለችበት ቦታ ውሃ ፊን ስለምን እንጂ የከተማ ቦታ አይደለም። ከዛ በተረፈ ጆሃሪስቶችና እንዲሁም ደግሞ የመንጋ ፖለቲከኞች የረሱት ነገር ምንድነው? አዲስ አበባ ውስጥ አዲስ አበባ ላይ ኢትዮጵያኖች በጋራ ኢንቨስት ያደርጉባት ከተማ ነው እና አቶ በቀለ ገሪባ የእርሻ መሬት ቆይ ቸርቸር ጎዳናን ለማረስ ነው እንደፈለከው አልገባኝም። አያቶቻችን ይቀመጡበት የነበረው የእርሻ መሬት ነው ትላለህ። ቆይ አሁን በሬና ሞፈር ተሰጥቶ ቸርቸር ጎዳናን ማረስ ነው ያሰብከው? አልገባን። እና በጣም የሚገርመው ነገር የጎሳ ፖለቲከኞች ዲሞክራሲንና ራስን ማስተዳደር የሚጠቀሙበት ለነሱ እስከተቀባቸው ድረስ ብቻ ነው። እና አቶ በቀለ ገሪባና ጀዋር ዘሜጫ ራስን በራስ ማስተዳደር ሌላ ሰው መጥቶ ያስተዳድረን የሚሉና እንደገና የአዲስ አበባ ሕዝብ ለነሱ እንደ 18ኛው ክፍለ ዘመን ለፊውዳሎቹ ገበሬው እህል እንደሚያቀብለው ታክስ እንዲከፍልላቸው ይፈልጋሉ። ባልሰሩት ከተማ ባላቋቋሙት ከተማ ከወለጋና ከአርሲ ተነስተው የአዲስ አበባ ተቆጣጣሪዎች መሆን ነው የሚፈልጉት። ምን ያህል የአዲስ አበባን ሕዝብ ያወቁት አይመስለኝም። ብዙዎቹ አውሮፕላን ለመሳፈር አዲስ አበባ የመጡ እንጂ የአዲስ አበባን ህብረተሰብ ጠንቅቀው የሚያውቁት አይመስለኝም ከጀዋር ጀምሮ። እንደውም ስንታገል ነው የኖርነው ይለናል ጀዋር ዘሜጫ። ጀዋር ዘሜጫ ትግል ማለት የቲፒኤልኤፍ ካድሬ ሆኖ ሲንጋፖር ነው ምናምን ስኮላርሺፕ አግኝቶ ከዛ በአፈርማቲቭ አክሽን የእንትን ስታንፎርድ መግባት ትግል አይመስለኝም። ትግል ማለት ሰፊው ህዝብ የሚቀበለውን መከራ ተቀብሎ እንደ እስክንድር ነጋ እንደ አንዱዓለም አራጌ እንደ ሌሎችም የኢትዮጵያ ብሔርተኛና የሀገሪቷን እንደራሳቸው እንደ ነፍሳቸው የሚያዩ ሰዎች ናቸው። አልወጡም። ተመስገን ደሳለኝ ነው ታጋይ ማለት። ምክንያቱም ከሀገር እንዲወጣ ግፍት እንኳን ቢደረግበት 38 ክስ ሲኖርበት ነው። አንተ ታገልን የምትሉት አንዴ ጅራፍ ቲፒኤልኤፍ ጅራፍ ሳይጨው ፈርጥጦ የወጡትን የእነ ኦቦ ሌጮና እነ ኦቦ ዳውድ ኢብሳን ነው ታገሉ የምትለኝ? 10,000 ወገኖች ገበሬዎቻቸውን ለቲፒኤልኤፍ ከነጠመንጃ አስረክበው አለቆቻችሁ በባሌ ካድሬዎቻችሁ በበሌ የቀረው ደግሞ ገበሬ ወደ ከልቸር የወረደበትን ነው ትግል የምትለኝ? ይሄንን ነው ወይ ትግል የምትሉት? አልገባኝም። እና በትግል ደረጃ ይሄ ነው። ከዛ በተረፈ በእውነቱ በጣም የፖለቲካ ጅሎች መሆናቸውን የምታውቁት ምንድነው? በመጀመሪያ ደረጃ አንድ ሀገር ውስጥ ያለ ህብረተሰብ አንድ ነገር እንኳን ሲፈልግ የዛ የአካባቢ ህብረተሰብ የሚመርጠው ነገር ነው የሚሆነው። ጀዋር ዘሜጫና ጓደኞቹ እንዲሁም በቀለ ገሪባ ይዘውልን የመጡት የራሳቸውን ነው ኮንዲሽን አስቀምጠው ነው። በዲሞክራሲ ውስጥ ለመኖር ኢትዮጵያዊ ለመሆን መጀመሪያ አዲስ አበባ በደረሰኝ ለኛ አስረክቡን። ይሄ ኢንተለጀንስ ቱ ዘ ሬዚደንትስ ኦፍ አዲስ አበባ ለአዲስ አበባ ዜጎች ኢንተለጀንስ ስድብ ነው በእውነቱ። በመጀመሪያ ደረጃ ጀዋር ዘሜጫና በቀለ ገርባ ይህንን የባለቤትነት የመብት ታይትል ከየት እንዳገኙት ቢነግሩን ጥሩ ነው። ማን እንደሰጣቸው ከየት እንደተረከቡት
ለኮሎኒያሊስቶች ያሰጠው መሬት ጀዋር ዘሜጫና በቀለ ገርባ ቢባሉ ሁለት የመንደር ጫት ቃሚው ስለጮሁ ምን ሰጠው ነገር የለም እስከ ደም ጠብታችን እንዋጋቸዋለን ይሄንን አስረግጠን ነግራቸዋለን የአዲስ አበባ ህዝብ በቢላዋ በቆንጮራም ይከላከላል መሬቱንና ከዚህ አንፃር ይሄንን ነው ምናል ከዛ በተረፈ ያወጡት ታክቲክና ስትራቴጂ ከምን የተነሳ ነው ይሄ ነገር እዚህ ደረጃ ላይ ሊደርስ የቻለው እንግዲህ እንዳያችሁት የኢትዮጵያ ብሔርተኝነት 27 ዓመት በቲፒኤልኤፍ አጋዥነት በኦፒዲዮ እና እንዲሁም በሌሎች ኦሮሞ በኦኤልኤፍ አሽከርነትና አስተናጋጅነት ሲቀጠቀጥ የኖረ መሆኑን ታውቃላችሁ ነገር ግን ይህ ኢትዮጵያዊነት ከደም ውስጥ የሚወጣ አይደለም ያንን በአንድ ቀን በታማኝ ንግግር ኢትዮጵያዊነት እንዳ ሲንሰራፋና እንደ በሀገሪቱ ውስጥ እንደነበልባል መቀጣጠሉን ሲያው እነዚህኮ ሁለት ዓመት ከሰጠናቸው ከጌሙ ያስወጡናል የሚል ነው ከዚህ አንፃር ጀዋር ዘሜጫ ከአቀዳቸው ስትራቴጂዎች አንዱ ቄሮችን በዛሬ 4 ቀን ባስተላለፈው በኦሮምኛ ባስተላለፈው መልእክት ማንኛውም ቄሮ ኢቭን ሚኔሶታም ያለ አዲስ አበባ መጥቶ መታወቂያ እንዲያወጣ ነው አቲንግ በቅርቡ እንደሰማነው ጀዋር ዘሜጫ የራሱን ማተሚያ ቤት ከፍቶ አዲስ አበባን መታወቂያ እያተመ ነው የሚባል እንግዲህ አንዳንድ ማስረጃዎች አሉ ይሄ ለምን እንደሆነ በጣም ግራም ያጋባል ከምርጫ በፊት ምርጫውን ለማሸነፍ የሚደረግ ጥረት ይመስላል ኢንኮምፒተንት የሆኑ ናቸው የሚየንከክ ወዳብይ ልክ አንድነት ኃይሉ ይሄንን የፈራ በመምሰል ነው በአጋጣሚ ጥሩ ነው ያደረጉት ነገር አድቫንቴጅ አለው ምክንያቱም ኢትዮጵያኖች በኢትዮጵያ ብሔርተኝነት ስር እንዲሰባሰቡ አድርጓል ግንቦት ሰባት ከዚህ በፊት ያልነበረውን ድጋፍ ከምን ጊዜውም በላይ እንዲያገኝ አድርጓል ኢቭን ግንቦት ሰባትም ኃይለኛው ክሪቲካል የሚያደርጉ ሰዎችና ብናደርግ ሰዎች ሁሉ ከግንቦት ሰባት ጀርባ እንድንቆም ያደረገን የጀዋር ዘሜጫና የበቀለ ገሪባ ፕሪሚቲቭ የሆነ አስተሳሰብ ነው ይህንን አስተሳሰብ ከየት እንደመጣ ለመረዳት ይሄ ብቻ አይደለም በኢትዮጵያነት ብቻ አይደለም የነበቀለ ገሪባና ጀዋር ዘሜጫና የዝቄል ዘገጀራ ይሄንን ሁሉ ጊዜ ደጋግሜ በእያንዳንዱ ላይ አጫውተዋለሁ በጣም ጥሩ ኤሌመንት ስለሆነ ነው እውነቴን ልንገራችሁ ማለትም ይሄ ከየት ነው መሰረቱ እነማን ናቸው ከዛ ከጀርመኑ ከጆን ክሮን ጀምሮ እሱ ነው ኦሮሞ የሚለውን ስም ባይዘው ያወጣው አረብያ ከሚለው ጆን ክሮን ከዛ ጊዜ ጀምሮ ከዛ በኋላ የጆን ክሮንን ትምህርት የተከተሉት ሰዎች ደግሞ የጆን ክሮን ደቀ መዝሙር ከሆኑት አንዱ ዶክተር ገመቹ ጨጨብሳ ነው ዶክተር ገመቹ ጨጨብሳ በአንድ ወቅት ጀዋርንና ሌሎችንም ሰብስቦ ባደረገው ንግግር እንዲህ ይላል በዚህ ስብሰባ ላይ ስብሰባ አይደለም አክቹአሊ ኦሚኒ ማለትም ኦልድ ሜንታሊ ቻሌንጅድ ኔትወርክ የዚህ ኦልድ ሜንታሊ ቻሌንጅድ ኔትወርክ ባዘጋጀው ፕሮግራም ላይ ቀረበ ነው እንግዲህ ይሄ በደንብ ኢትዮጵያ ምክንያቱም ይሄ ስቴትመንት ይሄ እነሱ ያለው ፕሮግራም የራሳቸውን ፕሮግራም ለማሳካት ኢቭን በኦርቶዶክሱ የኦሮሞ ቋንቋ ተናጋሪ የኦሮሞ ተወላጅ ላይ ራሱ የተደረገ ዘመቻ ነው በዚህ አጋጣሚ የኦሮምኛ ተናጋሪ የሆናቸው ወንድሞቻችንና እህቶቻችን ይሄንን የዶክተር ገመቹ ጨጨብሳን ንግግር በደንብ እንድታዳምጡ ትፈልጋለሁ ምን ያህል ባክግራውንዳቸው ምን እንደሆነ ምን እንደሚያስቡ መነሻቸው ማን እንደሆነ ነው ይሄ ንግግር የተደረገው ኦሚኒ ላይ በተደረገው ኢንተርቪው አቶ ጀዋር ዝቄል ገቢሳና ሌሎችም የዚህ የዶክተር ገመቹ ወይም ደግሞ የክሮን ዲቃላዎች ባደረጉት ስብሰባ ላይ ነው በእውነቱ ማባለትም ባደረጉት የኢንተርቪው የጋዜጠኝነት ኢንተርቪው ነው እና ከዚህ አንፃር እስቲ ምን እንደሚል እንስማው ዶክተር ገመቹ እኔ እንግዲህ ከዚህ በኋላ ነው እኔ በአንድ እንስሳና በአንድ በጎሳ በተደራጀ ዶክተር መካከል ያለው ልዩነት በጎሳ የተደራጀው ዶክተር በሁለት እግሩ መቆሙ ነው እንጂ ምንም ልዩነት የለውም ይሄንን ስቴትመንት በማስረጃ አቀርባለሁ a religious dimension the Orthodox Church is bent over dehumanizing like they will tell you there is this Fekare Mariam which says that whoever slept with a gala is like a person who have slept with an animal
They have the audacity to write this and preach it in public. They Still say, today? oh, absolutely. It's a church document, you know, it's a religious, like Today? oh, they have the audacity to really. It's a spiritual book, Mariam. All these are slept with a gala is like a person who have slept with animal. They have the audacity to write this and preach it in public. እንግዲህ ሁላችሁ በስብሰባው ላይ ከነበሩ ሰዎች አንዱ ጃዋር ነው። እዚህ ላይ እንደምታዩት ጃዋር እስቄል ገቢሳና ሌሎችም በስብሰባው ላይ እንደነበሩ ነው። በዚህ ባለትም በኢንተርቪው ላይ ይሄው ፎቶግራፋቸው አብሮ ያለ ነው። እንግዲህ ኢንዶክትሪኔት ሲያደርጋቸው ነው። እስቲ ዶክተር ገመቹ ዘጨጨብሳ የ21ኛው ክፍለ ዘመን እንሰሳ እናዳምጠው። You know, they have a religious dimension. The Orthodox Church is bent over, you know, dehumanizing. Like they will tell you, you know, there is this Fitkare Mariam, which says that whoever slept with a gala is like a person who have slept with an animal. They have the audacity to write this and preach it in public. They Still say, today? oh, absolutely. It's a church document, you know, it's a spiritual book. Fitkare is a book like Fitkare Jesus, Fitkare Mikael, Fitkare Mariam, all these are church books that they use against us, and they tell you that the gala will be burnt in the last circle, you know, in hell, Ethiopia. And how can you be an Ethiopian when the system itself excludes you and doesn't allow you? If ሲማይሙት አሁን የኦርቶዶክስ ቸርች ሲስተሙን ራን እያደረገችው ነው። you see ይሄ ምንድነው? ጽንሰ ሐሳባቸው በመጀመሪያ ኢትዮጵያዊነት በውስጣቸው የለም። አሁንም ጃዋር ዘመቻና ሌሎቹን ኢትዮጵያ የሚሉት ከበራፕ ነው። በዛ ነው ምክንያቱም ሌላውን ኢቭን የኦሮሞን ህብረተሰብ እንኳን አትራክት ማድረግ አልቻሉም። በተለይ የኢትዮጵያ ብሔርተኛ የሆነውን የኦሮሞ ቋንቋ ተናጋሪውን ህብረተሰብ እንኳን ማድረግ አልቻሉም። ለዚህም ደግሞ በደንብ አድርጎ ሲያጠቃልለው እንዲህ ይላል ዶክተር ገመቺሳ ጨጨብሳ የ21ኛው ክፍለ ዘመን እንሰሳ my grandfather was not able to be an Ethiopian, why should I wait for another 100 years to be an Ethiopian? It simply means that there is something wrong with አያችሁ እንግዲህ ይሄ ነው። ይሄንን ይዘው ነው የመጡት። ይሄ ነው መነሻው። አያችሁ አሁን ጦርነቱ ኦርቶዶክስ ቸርች ላይም ነው ኢትዮጵያዊነትም ላይ ነው። ይሄ ኢሳትና ግንቦት ሰባት የሚባለው ፕሪቴክስት ነው። በመጀመሪያ ደረጃ መቼም አህያና አመድ አህያ አልጋ ሲሏት አመድ ነው እንጂ ራሱ ጃዋርን ጭምር እንዲሁም ደግሞ እነዚህ ኦሮሞ ኤሊቶችን ስቴት ሰጥቶ ወያኔ አይደለም ያናገራቸው ኢሳት ነው። አይናቸውን ከፍቶ ከህዝቡ ጋር እንዲሰሙ አትሊስት ለሁሉም ክፍት ይሁን በሚል ኢሳት ነው ያሳያቸው። ነገር ግን ምንድነው የኢሳትን አልቻሉትም። አንቲን ከአማርኛውም እየከበዳቸው ይሁን አየሩ አይታወቅም አልቻሉትም። ምክንያቱም ኢሳት ላይ የሚቀርበው ሞር ኢንተሌክቹዋል የሆነ አናሊሲስ ነው። ኦሚኒ ላይ የሚቀርቡት የዘበታና የአርሲና የወለጋ አህያነጆች ናቸው። ቀርበ የፖለቲካል አናሊስት ያሉ ጋዜጣ ዙሮ ማቁ ሰዎች ናቸው ጋዜጠኛው እና እነ በቀለ ገርባና የኢሳትን ጋዜጠኞች ለመተረብ እነማን ናቸው? ለመሆኑ ትምህርት ቤት የሄዱ ሰዎች ናቸው? ይሄ ኦልድ ሜንታሊ ቻሌንጅድ ኔትወርክ ይሄ ኦልድ ሜንታሊ ቻሌንጅድ ዶንኪስ ኔትወርክ የሚያቀርባቸው ሰዎች በመጀመሪያ ምንም ክሬደንሻል የላቸው፣ ምንም የሄዱበት ቦታ የለም። ከዛ በተረፈ ዛሬ ደግሞ በሰጠው ኢንተርቪው እኔ ቄሮ አባት ነኝ አለ። እኛ ጃዋራ ቄሮ የሚባል ዲቃላ መውለድን አናቅም ነበር። ከዛ ትንሽ ቆየና ደግሞ ወንድማቸው ነን ይለናል። ከዛ ደግሞ መረዳቸው ነበር። አያችሁ የጃዋር ምን መሰላችሁ? ጫት የሚቅምሰው ዲሉዥናል ባይ ኔቸር። ጫት የሚቅምሰው ዲሉዥናል። መጀመሪያ ጫት የሚቅምሰው ለጫት መቃሚያው ፍራንክ ይፈልጋል፣ ይሯሯጣል። ልክ ጫቷን አንድ ሁለት ጉንጭ ሲሞላ ያኔ በውስጡ ሚሊዮነር የሆነ ይመስለዋል። ከዛ ፕላን ያወጣል። ያ ፕላንም ዲሉዥናል ነው።
እና የጀዋር ስቴትመንት በአብዛኛው በጫት ላይ የተመረኮዘ ነው። በአንደኛው ክፍለ ዘመን ሰው ሊያደራጅ አገር ቤት የገባ ሰው ወይም ደግሞ ሊያነቃ የገባ ሰው ቁጭ ብሎ ጫት አይቅምም። ይሄ በአዲስ አበባ ሆነ በሌሎች ከተሞች በወጣቱ ህብረተሰብ የጠላ ነው እና ጀዋር ጫት መቃምን ፕሮሞት ሊያደርግ ከመሄድ ውጪ ያደረገው። ከዛ በተረፈ ይሄ ሰውዬ ሚናው መታወቅ አለበት። አያችሁ ጀዋር ዘሜጫ ብልጥ ነው፣ አክቲቪስት ነኝ ይላል። ነገር ግን እንደ ፖለቲካ ፓርቲ ነው ኦፕሬት የሚያደርገው። እንደ ፖለቲካ ፓርቲ ነው። አንዳንዴ እንደ ሼክም ይሰራዋል። እንግዲህ ያው እንደምታውቁት በሜጫ ብሎናል አይደል? ያንን ነው። አሁን ይሄ ቡራዩ እኮ ጀዋር እኔ ከመጣሁበት አካባቢ በሜጫ ነው የሚቆረጠው ያለውን እኮ ቡራዩ ነው ያየነው። ይሄ ፕራክቲካል ነው። ይሄ ላለፉት 5 ዓመታት ይሄ ኦልድ ሜንታሊ ቻሌንጅድ ኒግሮስ ኔትወርክ ከተቋቋመ ወዲህ የሚረጫው ነው። ነስቄል ፍስሐ የሚኒሊክ ሰፋሪዎችን የሚለው ነው። አዲስ አበባ የመጡት ቄሮ የሚባሉ ቆርቆሮዎች ይቅርታ አድርጉልኝ፣ ቆርቆሮ የምላቸው ለምን መሰላችሁ? ኦርጋናይዜሽን የላቸው፣ መሪ የላቸው፣ ስትራክቸር የላቸው፣ ዲስፕሊን የላቸው፣ ፍሪጅ የሚሰብሩ ሰዎች ናቸው። እንግዲህ እንዳያችኋቸው ይሄ በከሚሴ አይተናል። ሰው ቤት ገብተው የረባ ነገር አይደለም ስጋና ምናምን ይሰርቁ የነበሩ ሰዎች ናቸው። ገባችሁ? ፍሪጅ ውስጥ ገብተው እንደዚህ አይነት ሰዎች ናቸውና እኔ ለነሱ ክብር የለኝም። ይቅርታ አድርጉልኝ። ከዛ በተረፈ 15 ቀን የተንጫጫችሁትን 27 ዓመት እንደታገላችሁ እኛንን ያመጣ ምን አመጣው? 15 ቀን ነው የተንጫጫው። 27 ዓመት ለኢትዮጵያዊነት የከፈሉ ወንድሞቻችን አሉ። እና ደግሞ ታገልኩላል። ፈርጥጦ ወጣ በቲፒኤልኤፍ ስኮላርሺፕ ነው ውጪ ሄድከው፣ በሌላ አይደለም። የት ቦታ ነው የታገልከው? ከልጅነት ጀምሮ ስታገል ነበር። ምን መስጊድ እንዴ? ካቶሊኮች እኮ ናቸው ያሳደጉ። አንተ መጀመሪያ ለሆድ ትለምን ነበር። ከዛ ደግሞ አዳማ መጣ፣ ናዝሬት መጣ፣ መስጊድ ነው የኖርከው። የቱ ጋር ነው አንተ ትታገል የነበረው? በመጀመሪያ ስትራክቸር ባለው ፋሚሊ ውስጥ አላደክም። በ10 ዓመት የራና ወኪል ቤተሰብ የለም እኮ ጀዋር። ይቅርታ አድርግልኝ፣ አባትን የምታውቀው አይመስለኝም። ያው መሐመድ ኮመኔም ስለሆነ ነው የተለጠፈልኝ እንጂ I don't think so ይርዳል። ለዚህ ነው አያችሁ አባቱን የማያውቅ ሰው የሀገር ፍቅር ሊኖረው አይችልም። አባታችሁ ነው የሀገር ፍቅር የሚያስተምራችሁ። ሊኖረው አይችልም። የሀገር ፍቅር ሊኖረው አይችልም። ጥላቻ ይኖረዋል። አያችሁ ይሄ ታወቀ ነው። ለሀገሪቱም ይጠላል። ልክ አባት እንዳተሳጣው ነው። አባቴ ሞተ ምናምን ደግሞ የሚመጡት ነገር አለ። አባቴ ሲታገል ሲዋጋ ምናምን ሞተ። አባት አልነበራችሁም። ምን ነው የምታወሩት? ለዚህ ነው የሀገር ፍቅር የሌላችሁ። አባት ቢኖራችሁ ስለ ሀገራችሁ አባቶቻችሁ እንዴት እንዳደረጉ እንዴት ገድሉን ነው የሚናገረው። ውርደቱን አይናገርም አንድ አባት ለልጁ። በቀለ ገሪባ እንኳን ተው ቲፒኤልኤፍ ብልቱን ቀጥቅጦ ካኮላሸው በኋላ ማስተብ አቁሟል። እውነቴን ልንገራችሁ ማስተብ ነው ያቆሙ። እነዚህ ክፉ ሰዎች ብልቱን ነው የቀጠቀጡት። አሁን ከዛ የተነሳ ኮምፕሌክስ አለበት፣ ኢንፌሪዮሪቲ ኮምፕሌክስ፣ ወንድነትም የሚሰማ አይመስለኝም። ሌትሊ ይሄንን ያየን ሌላ ነገር አይደለም። እኛ አይደለንም ብልትን የቀጠቀጥነ በቀለ ገሪባ፣ ቲፒኤልኤፎች ናቸው። ተፈለክ ሄደ መቀሌ የመሸጉበት ቦታ አነጋግራቸው። ኢትዮጵያ አይደለችም ያንተን ብልት የቀጠቀጣቸው። ቂጥህን የገረፈ ኢትዮጵያ አይደለም እነሱ ናቸው። ገባ? እኛ አይደለንም። ስለዚህ ወደዛ አህያውን ፈርቶ ዳውላው በጣም እኮ በቄሻ የቄራ ውሻ ብቻ የቄራ ውሻ እንኳን ይሻላል። በልቶ ያመሰግናል። ለአንተ ስንት ሰው ነው ለአንተ ብሎ የጮኸው? ለአንተ ብሎ የጮኸው ይፈታ በቀለ ገርባ። የበላህበትን ወጭስ ተባሪ ነህ። በጣም ይሄ ከእናንተ የሚጠበቅ ነው። ያሳደገቻችሁን ያኖረቻችሁን ኢትዮጵያን ለማፍረት የተነሳችሁ ሰዎች ናችሁና ይሄ አይደንቀኝም። የኢትዮጵያ ሕዝብ ለአንተ አልጮኸልህም። ይፈታ ብሎ ሰላማዊ ሰልፍ አልወጣልህም። ይሄንን እንኳን ማሰብ የማትችል ዘመናዊ አህያ ለነበረ ዘመናዊ እንኳን አይደለም። ስለዚህ ይሄንን ነው እና ይሄ ስትራቴጂው ጥሩነቱ ምን መሰላችሁ? ሰገጤዎች ስለሆኑ በቅድሚያ ነገሩ ምን እንደሚያደርጉ ምን እንዳሰቡ። ለዚህ እኛ የኢትዮጵያ ምንድነው ያደረጉን? ፌቨር አድርገውልናል። በጋራ እንድንመጣ አድርገውናል። በጎሳ በሃይማኖት በምን ሳንለያይ በጋራ እንድንቆም አድርገውናል። እውነቴን ልንገራችሁ ዛሬ የአሰላ ነዋሪዎች አኩርተውኛል። የመስቀልን በዓት ምን ያበራል? ጀዋር የሚፎክርበት ተርፌ ነው ማን ይደርሳል የሚልበት ቦታ ነበረ። ዛሬ መስቀል ተከብሯል። ነገ ደግሞ የኢትዮጵያ ብሔርተኞች አሰላ ከተማ ላይ ይደንሳሉ። ይሄ የማይቀር ነው።
ለወሳኙ ፍልሚያ መዘጋጀት ነው ያለብን የመጨረሻው ፍልሚያ ከዚህ በፊት እንደነገርኳችሁ በኢትዮጵያዊ ብሔርተኝነትና በጎሳ አህዮች መካከል ይሆናል ይሄ ታወቀ ነው ምንም ጥርጥር የለውም ይሄ በፊት የምናገረው ነው ከቲፒ አፍተር ቲፒኤልኤፍ ሌላ ባትል አለ ይሄ ነው ባትሉ ኢትዮጵያኖች በዚህ ጉዳይ ላይ በጋራ መቆም አለብን የጋራ የሆነ ግንባር መፍጠር አለብን ድርጅቶቻችንን እነግራቸዋለን የየራሳቸውን ስራ መስራት አለብን ብዙዎቻችሁ ግንቦት ሰባት ለምን መልስ አይሰጥም ለአህያ እንዴት መልስ ይሰጣል አሁን አንድ አህያ መጥቶ ቢያፏካ መልስ ሰጣላችሁ ፖለቲካል ስራ ነው መስራት ያለበት መልሱን እኛ እንሰጣለን አያችሁ እኛ የኢትዮጵያ ልጆች መልሱን እንሰጣለን አንድ ድርጅት አይደለም የሚሰጠው እኛ እንሰጣለን ከሌስት አይደለም ኢሳትም ንቆኔቶ ምክንያቱም ይሄ ኦልድ ሜንታሊ ቻሌንጅ ንግሮችን እነሱን ምንድነው ማናገር የሚያስፈልገው ስራውን ነው መስራት ያለበት እና ሞር ኢሳት እንዲወደድ ሞር ግንቦት ሰባት እንዲወደድ ነው ያደረጋችሁት you did us a favor የኢትዮጵያዊ ብሔርተኛ ማድጋፍ እንዲኖረው ነው ያደረጉት ገባችሁ ድሮባክ አድቫንቴጅም አለው ይሄንን ነው ማየት ያለብን ዛሬ ከምን ይገራውን በላይ ኢትዮጵያኖች ሶሊድ ግራውንድ ላይ በጋራ ቆመናል እሺ የደቡብ ሰዎች ኢትዮጵያዊነትን የኛ ነው ያለ ጀዋር ዘመቻና ሊተከልላቸው ሲል አንተከለልም እኛ ኢትዮጵያ ነች ብለዋል ዛሬ ደግሞ እንዳያችሁት በመስቀል በዓል ላይ የኢትዮጵያ ባንዲራ ካርታዋ አሰላ ላይ ተደርጓል ገና ይቀጥላል ኢትዮጵያዊ ብሔርተኝነት እንደነበልባል ነው የሚሄደው በእያንዳንዱ ኢትዮጵያ ውስጥ ደም አለና አያችሁ ይሄ ነው ልዩነቱ እነሱ ክሮና አሸክሟቸው የመጣው ያ ጀርመን ስም ሰጥቷቸው አሸክሟቸው የመጣውን ቱባ ነው የጀርመን ቱባ ወይም ደግሞ ዶክተር ገመቺሳ ጫጫፍሳ የሚባል እዚህ በዳይፐር የሚኖር ሽማግሌ ያለ ንቀት አይደለም ነገር ግን ካንሰሳ የሚሻል ሰው አይደለም አንድ ሰው ፖለቲካ ጌም ብሎ በጣም የተከበረ ሃይማኖት በጣም በሀገራችን ባህል ላይ ከመንግስታችንም ጋር ወደ ተልንገራችሁ ለኢትዮጵያ መቆም የኦርቶዶክስ ቸርች ለኢትዮጵያዊነት የኦርቶዶክስ ቸርች ያደረገችው አስተዋጽኦ የሚናቅ አይደለም ልንገራችሁ በተለይ በአቡነ ተክለ ሃይማኖት የተሰራው ገድል አክሱሞች ከትግራይ ተባረው ሸዋ በተቀመጡበት ጊዜ ከአጎች ጋር ተጣልተው አጎች ስልጣኑን በነጠቋቸው ጊዜ የኢትዮጵያ ኦርቶዶክስ ቸርች ትልቅ ሚና ተጫውታለች በአክሱሞችና በአጎች መካከል የነበረውን ሪፍት በመፍጠርና አክሱሞችና አጎች ተከባብረው እንዲኖሩ ያደረገች ነች ስለዚህ ለኢትዮጵያ በጥንካሬ መቆም የኦርቶዶክስ ቸርች ያደረገችው ኮንትሪቢዩሽን ይሄ ነው የሚባል አይደለም ስለዚህ ዘመቻቸው እንዳልኳችሁ በሃይማኖትም ጭምር ላይ ነው አሁን ምንድነው ያደረጉት ሌላ ደግሞ የእስልምና ሃይማኖትን ሊጠቀሙበት ይፈልጋሉ በተለይ ጀዋር ዘመቻ ከዛሬ 3 አመት ሄዶ ከኢጅፕቱ ወሃቢስት ጋር ተገናኝቶ ከመጣ ወዲህ ከሱ ጋር ተገናኝቶ ከመጣ ወዲህ እንዲሁም አሁን ደግሞ በቅርብ አሰላ ላይ ባደረገው ውይይት ወሃቢስቶች ጋር ተሰብስበው ባደረገው ውይይት ይሄንን በቀላሉ ምናው አይደለም አሁን እየተፈረመ ያለ ፔቲሽን አለ ሁላችሁም ፈርሙ ሚኒመም ሆምላንድ ሴኩሪቲ የዚህን ሰውዬ ሁኔታ እንዲያጣራ እንፈልጋለን ያለውን ታይ ከአረባዎች ጋር 7 ነው 8 ጊዜ አረባ ሀገር ሄዷል ከማን ጋር እንደተገናኘ ያለውን ታይና እንዲያጣራ እንዲሁም ከአይሰስም ጋር ግንኙነት ሊኖረው ይችላል ሁኖስ ያንን እንዲያጣራ ይሄ ፔቲሽን ለሆምላንድ ሴኩሪቲ የሚገባ ስለሆነ ያንን ፔቲሽን እንድትፈርሙ ወንድሞችና እናቶች እኛ መፎከር አይደለም እንደነሱ ስራችንን ነው መስራት ያለብን ከዛ በተረፈ የአዲስ አበባ ከተማ ዜጎችም ሆነ ሌሎችም ዜጎቻችን በተለያየ ከተማ ከአዲስ አበባ ጀምሮ እስከ ሞያሌ ከአዲስ አበባ ጀምሮ እስከ አሶሳ ያሉት ዜጎቻችን ራሳቸውን እንዲከላከሉ ማዘጋጀት አለብን ለእናንተ ያለ ጥያቄ ቤተሰባችሁ በእነዚህ ከተማ ውስጥ ያለው ቤተሰባችሁ ራሱን መከላከል ይችላሉ ስለዚህ ለመስቀል በግና በሬ ሳይሆን ለቤተሰቦቻችሁ ራሳቸውን የሚከላከሉበት ነፍስ ወከፍ መሳሪያ ሊኖራቸው ይገባል ነው ማለት ሰልፍ ዲፌንስ ነው ሌላ ሰው ለማጥቃት አይደለም ከሌላ ሰው ጋር ለመማታት አይደለም ራስን ለመጠበቅ ነው ምክንያቱም የቡራዩና እንዲሁም የአሶሳ የአርባ ጉጉና የበደን ነው እነዚህ ሰዎች ሌሎች ሰዎች አይደሉም የአርባ ጉጉና የበደን ነው ቬትራኖች ናቸው ወንድሞችና እናቶች አዲስ ሰዎች እንዳይመስሏችሁ ከፊት ያስቀደሟቸው እነዚህ አዳዲስ ዲቃላዎቻቸውን እነ ጀዋርን ነው እንጂ the same people ናቸው ገደል ውስጥ ይጥሉ የነበሩ ናቸውና ቦሌንጮ እነ ዳውድ ኢብሳ አማራ እያሉ እነ ጃራ አባገዳ ክርስቲያን እያለ ከአውቶቡስ እያወረደበት ደኖ ላይ ያርድ የነበረ ነው
እነዚህ ረመነሰንስ ናቸው የእስላሚክ ኦሮሚያ ረመነሰንስ ናቸው ይሄንን ኢንቱ ኮንሲደሬሽን ኢቭን ሚኔሶታም የሚያደርጉት ሙቭመንት በተለይ ደግሞ በኮሚኒቲ ስም ከስቴቱ የሚወሰድ ገንዘብ አለ ያ በርግጥ ለኮሚኒቲ ነው የሚውለው ወይንስ ለዚህ ለሽብር ስራ ይውላል ለፖለቲካል ፐርፐስ ይውላል ይሄ ሁሉ በስቴቱ ኢንቨስቲጌት እንዲደረግ ይሄንን ሁሉ ስቴቱ ማነጋገር አለበት ወንድሞችና እህቶቼ ምክንያቱም አሜሪካን ሀገር ተቀምጠው የሌላ ሀገር ፖለቲካል ኦፕሬቲቭ ወይም ደግሞ ሌላ ሀገር ሽብር መፍጠር አይችሉም በተለይ ደግሞ ከአረቦች ማለትም ከአይሰስ እና ከሌሎች ኃይሎች ጋር በተመሳጠረ ሁኔታ ስለዚህ የጃዋር ዘመቻ በሆምላንድ ሴኩሪቲ አት ሊስት ሚኒመም have to look into it የሰውዬ እንዲታይ ማድረግ መቻል አለብን ወንድሞችና እህቶቼ ይሄንን ነው የኛ ስራችንን መስራት ያለብን በዚህ በኩል ነው ከዛ በተረፈ ለኢትዮጵያዊነት መሰረት መቆም ላይ እንደምታውቁት ነው ኢትዮጵያኖች ከተለያየ ቦታ ያንን ያሳዩበት ነው ደሞ ምን ይላል እኛኑ የኢትዮጵያ ብሔርተኞች ነው ይሄንን ያደረጉት ብለው እንግዲህ ወንድሞችና እህቶቼ እስቲ ካገኘው ታሰማችኋለሁ የቡራዩ ዜጎች ያሉትን ሰምተዋል ሰውየው ጠየቁኝ ዶርዜ ነው አልኳቸው እጁን ነው በገጀራ ይመቱት አያችሁ ዛሬ ጃዋር ዘመቻ ኢትዮጵያዊነትን ፍርስትሬትድ ከመሆናቸው የተነሳ ከአማራው አልፎ ሌላውንም ጎሳ እየጨፈጨፉ ያሉበት ነው ይሄ ኦሮማይዜሽን ኦፍ ኢትዮጵያ የሚሰራ ነገር አይደለም ለራሳቸው ነፃነትን ይጠይቃሉ ለራሳቸው ራስን ማስተዳደር ይላሉ ነገር ግን የአዲስ አበባ ራሱ እንደነገርኳችሁ የጎሳ ፖለቲከኞች ዲሞክራሲ የምትለውን ቃል የሚጠቀሙት ለራሳቸው ሲጠቅማቸው ብቻ ነው ይሄንን በቲፒኤልኤፍ መርደረሮች ያየለው ከዛ በተረፈ የሚያደርጉት ደግሞ በራሳቸው አይደለም መቀሌ የመሸጉት የቀንጅቦች አለቆቻቸው የሚያዟቸው ስራ ነው አሁንም ጃዋር ወደ መቀሌ ሄዷል ሌላ የሚቀጥለው ትዕዛዝ ለመቀበል what's next የት ነው አዳማ ነው next መቂ ነው አርሲ ነገሌ ነው የት ነው the next ስትራቴጂያቸው እና አሁን ጃዋር ዘመቻ ወደ መቀሌ ተጉዟል ከቀንጅቦች ኦርደሩን ሊቀበል ነው ሄደው ና ወንድሞችና እህቶቼ ይህ በቡራዩ የደረሰው ነገር በደንብ ኢንቨስቲጌት መደረግ አለበት ኢንቨስቲጌት ከተደረገ በኋላ ሀገሩስ ብቻ አይደለም እነዚህ ሰዎች በአይሲስ መጠየቅ አለባቸው ተራ ዜጎች አይደሉም ይሄንን ያደረጉት የኦሮሞ የፖለቲካ ኤሊቶች ናቸው ይሄንን ኦርኬስትሬትድ ያደረጉት ራሳቸው ነው ሊጠየቁ ይገባል ኦሚኒ የሚባለው ሬዲዮ ጣቢያ ነው እሱ ደግሞ እዚህ ነው ያለው ሚኔሶታ ተቀምጦ ሄት ስፒች ማድረግ አይቻልም Under the 1948 the Geneva Convention, the crime against genocide and humanity, Article 2, Paragraph 3 መሰረት እንኳን ጄኖሳይድን ፕሪች ያደረጉ ሰዎች ነው ኢንስቲጌት ያደረጉ ሳይቀር ጄኖሳይድ ተካሂዶ እንኳን አልተካሄደም ያሉ ሰዎች ይጠየቃሉ ቡራዩስ ጄኖሳይድ አልተካሄደም የሚሉ ከሆነ እነ ጃዋርም ይጠየቃሉ በዛ ደረጃ ድረስ ነው ኦንሊ ወይ ምንድነው ዲል የምናረገው ከነሱ ጋር በህግ ነው ከዚህ ነው መቆረጥ ያለብን ከዚህ ጅማታቸው መቆረጥ አለበት ከዚህ ገባችሁ ሶርሳቸው መቆረጥ አለበት ከዛ በተረፈ በኖርዝ አሜሪካ የምትኖሩ ጓደኞቼ ወንድሞቼና እህቶቼ እንዲሁ ጫት የምታከፋፍሉ አላችሁ ይሄ ጫት አንዱ የነዚህ የጃዋሪስቶች ጃዋር ዘመቻና የግሩፑ የነሱ ሶርስ ኦፍ ኢንካም ነው ይሄንን ቀላል ከድራግ ኢንፎርስመንት ኤጀንሲ ጋር እንነጋገራለን እነዚህ ሰዎች ከዚህ በፊትም ድራግ ኢንፎርስመንት ኤጀንሲ አክሽን ወስዷል this time ግን እስከዛሬ ቤተሰብ አላቸው ይረዳሉ ምናምን ይያሉ ያ ኤክስኪውዝ መቅረት አለበት ስለዚህ ሌሎች ኢትዮጵያኖች በየከተማው ያላቸው ይሄን ነገር ብታቆሙ ይቻላል አለበለዚያ ኮንትሮል ሰብስታንስ ነው ክላስ ሲ ነው ስለዚህ እነዚህንም ደግሞ ቴክ ኬር ማድረግ አለብን ከመነሶታ ነው የሚከፋፈለው ይሄ ከዛ ነው የሚመጣው ደግሞ በሻይ ቅጠልም በቻይናና በሌሎች ሀገሮች በኩል እየተደረገ ነው ይሄንን ማስረጃ ለሆምላንድ ሴኩሪቲ ይመለከታል ምክንያቱም ይሄ መገንዘብ ላውንደሪ እየተደረገ ነው እዚህ ሀገር ወደ ኢትዮጵያ የሚሄደው ገባችሁ ማኒ ላውንደሪም ጨምር ነው you see that's money earned from crime በአሁኑ ሰዓት ደግሞ አሜሪካና ሌሎችም ሀገሮች ቴሮሪዝም ለመቋቋም ባወጡት ህግ መሰረት ይሄ አክቲቪቲ ኢሊጋል ነው ጓንታናሞ ቤ የሚያስኬድ ነው እውነቴን ልንገራችሁ
Now we should inform this Drug Enforcement Agency of the United States about the chat trade which through China come into Minnesota and distributed all over the United States. We have to work, each of us, to inform this to the Drug Enforcement Agency. I know. ብዙ ቃሚዎች ቀር እንደሚላችሁ አቃለው ጫት ነጋዴዎችም እንደምትበሳችሁ አቃለው ሰሞኑን ከ10 በላይ ዴስትሬት ደርሷል ነገር ግን ህግ ያለበት ሀገር ነው ከ10 በላይ ዴስትሬቶች ደርሷል 27 ዓመት ማለትም 10 ምናምን ዓመት ወያኔ ስቃው እንኳን ከደረሰኝ ዴስትሬት በላይ በዚህ ነው ነገር ግን ሰዎቹ የታወቁ ሰዎች ናቸው እሱ አፕሮፕሪየት በሆነ ነገር አስፈላጊው መንገድ ዲልት ይደረጋል አንድ ስቱፒድነታቸው እነዚህ ሚኔሶታ አይሁች የስቱፒድነታቸው ስቱፒድነት ምንድነው አሜሪካን ሀገር አንድ ሰው ላይ እገላለሁ ብሎ መዛት by itself is a crime ይሄንን ያላወቁት እንዳልኳችሁ ከሚነዷቸው አይሁች ብዙ ማሻሉ ሰዎች ናቸው ፈረንጅ ሀገር የመጡት ብዙዎቹ ሰውነታቸው ሚኔሶታ መጣ እንጂ ጭንቅላታቸው እዛው የተወለዱበት መንደር ነው ያለው ይሄንን ያየነውና ወንድሞቼ እናቶቼ በዚህ በኩል የኛ የራሳችን ኢትዮጵያ አንደኛ መጀመሪያ ነገር በጋራ መቆም አለብን የድርጅት ዘበኛ መሆን የለብንም የኢትዮጵያዊነት ዘበኛ ነው መሆን ያለብን የግለሰቦች ዘበኛ አይደለም መሆን ያለብን የኢትዮጵያዊነት ነው ድርጅቶች የራሳቸውን ስራ ይስሩ ብቃት ያለው ድርጅት ሞር ሜምበር ሞር ደጋፊ ያገኛል በዛ በኋላ ነው ከዛ በተረፈ ሌሎችም ኢትዮጵያዊ ድርጅቶች በጋራ የሚሰሩበት የራሳቸው ድርጅት ቢኖራቸው ነገር ግን በጋራ የሚሰሩበት ኮሌጅ ሊያቋቁሙ ይገባል ይሄንን ሌሎችም ከዚህ በፊት በመፍራት በጎሳ የተደራጁ ኃይሎች አሉ ለራሳቸው ለምሳሌ እንዳማራው ህብረተሰብ ለራሱ በመፍራት ለህብረተሰቡ በመፍራት በቀንነት ተነስቶ የምታደርጉ ወንድሞቻችን አላችሁ ያንን ወደ ኢትዮጵያዊነት ኢንኮርፖሬት ማድረግ ያስፈልጋል በየመንደር ከተከፋፈልን የቡራዩ አይነት ዕጣ ነው የሚደርሰን ይሄንን ነው መዋጋትና በግንባር ቀደምነት ማድረግ ያለብን የመጀመሪያው ስራችን በጋራ መቆም ነው ካለንበት በእያንዳንዱ ሀገር ሶስትም ብንሆን በየአካባቢያችሁ የየራሳችሁ አደረጃጀት መኖር አለበት በአካባቢያችሁ 5 ሰዎች ሆናችሁ ስለ ሀገራችሁ ጉዳይ ምን እናድርግ ከኔ ከዜጋዬ ኢትዮጵያን እንደ ኢትዮጵያ ለማስቀጠል እነዚህን አባገዳ ወራሪዎችና የጆሃሪስቶችን እንዴት ነው ልናቆማቸው የሚችለው ነገር በየአካባቢያችሁ ያንን ነው ማድረግ ያለብን በሀገራችንም ውስጥ ሰው በየአካባቢው እንዲደራጅ ነው ያን ኢንክሉሲቭ ይሆናል አብዛኛው ሰው ይመጣል ነገር ግን እኔ ጎሳዬን ብቻ ላቋቁም እንኳን የኔ ጎሳ ነው ከዛ ውስጥም ደግሞ የማይመጣልኝ ሰው አለ ነገር ግን አያችሁ ኢትዮጵያ ዊነስ ምን ያህል ትልቅ እንደሆነ ያየነው እንግዲህ ባለፉት 3 ወራቶች አይታችኋል እንኳን እኛን የቲፒኤልኤፍ ጋሻ ጃግሬዎች የነበሩትም ራሳቸው ወጥተው ኢትዮጵያ እያሉ እንዲጮህ ያደረጋቸው ነው ይሄንን ነው ያየነው እና የተከበራችሁ ውድ ኢትዮጵያኖች ወንድሞቻና እህቶቼ አሁን ይሄ ያደረሰው የቡራዩ ላይ ያደረሰው ነገር ደግሞ እንዳይደርስ ምን መደረግ አለበት በእኛ እንደ ዜጋ ማድረግ ያለብን እነዚህን ክሪሚናል ኤሌመንቶች ባገኘነው አጋጣሚ ሁሉ ለህግ ማቅረብ ነው አገር ውስጥም ሆነ በውጭ በተለይ በዩናይትድ ስቴትስ ውስጥ አንዱ የሚፈቀደው ነገር ሌሎች ሰዎች ሌላ ሀገር በፈጸሙት ክራይም ዩኤስ ዲስትሪክት ኮርት ከሰው ወይ ፌደራል ኮርት ተከሰው መቅረብ ይችላሉ ይሄ የዩኤስ ገቨርንመንት ያወጣው ህግ አለ ይሄ ፕራክቲስ ተደርጓል ሲሪያ ውስጥ ያን ነገር ያደርጉ የነበሩ ሌሎችም ቦታዎች ይሄንን ጄኖሳይድ ይፈጽሙ የነበሩ ሰዎች በዚህ ዲል ተደርጓል ስለዚህ የመጀመሪያው ነገር ማድረግ ያለብን ያን በጋራ እንቆም ወንድሞቼ ከዛ ይሄን ነው እያንዳንዳችን በየአካባቢያችን መስራት አለብን ፔቲሽኖችን የተለያዩ አዌርነስ መፍጠር አለብን በራሳችን ህብረተሰብ አይደለም በውጭ ዓለም ባለንበት አካባቢ እንደዚህ አይነት ኤሌመንቶች እንዳሉ እነዚህ ኤሌመንቶች ደግሞ ከሽብር ድርጅቶች ጋር የተያዙ መሆናቸውን ይሄን አበክረን ማስረዳት አለብን ቅድም እንዳልኳችሁ አንዱ የሚንቀሳቀሱበት ትልቁ የገንዘብ ምንጫቸው በመላው ዓለም የሚያደርጉት በኔትወርክ የተቀናጀ የጫት ሽያጭ ያንን ከበጠስነው ወገባቸውን እንሰብረዋለን ወንድሞቼ እናቶቼ ያላቸው ኢንከም በዚህ ላይ ማንኛውም ኢትዮጵያዊ መተባበር ያለበት ነው ለዚህ ዶክመንቶችን አያይዞ ለዲኤ ማቅረብ ቬሪ ኢምፖርታንት ነው በዚህ በኩል አንድ ግሩፕ አለ ይሄንን እየሰራ ያለ በዛ በኩል ያለውን ቴክኬርኛ እናደርጋለን ከዛ ውጪ ያለው ነገር ምንድነው ሀገር ውስጥ ነው በሀገር ውስጥ ደረጃ እንግዲህ ምንድነው ቤተሰቦቻችሁ በጋራ እርስ በርሳቸው ቼክ እንዲደራረጉ እንዲጠያየቁ ገባችሁ አዲስ የሆነ ሰው ከተማ ውስጥ ሆነ የምትኖርበት አካባቢ አዲስ ጸጉረ ልውጥ አሁን ምንድነው ሆኖ ከሌላ አካባቢ መተው ነው በሚኒባስ በሃይሉክስ ነው
አሁን እንዳጣራ ነው ከሆነ በሃይሉክስ እየተጫኑ በሚኒባስ እየተጫኑ ከሌላ ቦታ እየመጡ ነው የቡራዩን አይነት ማስኬር የሚፈጽሙት። ይሄንን ማስቆም የሚቻለው ምንድነው? አካባቢው ሰው የየራሱ የሆነ ሰልፍ ዲፌንስ ፎርስ ማቋቋም አለበት። ይሄ ከቤተሰባችሁ ይጀምራል። ቅድም እንዳልኳችሁ ቤተሰባችሁ ራሱን መከላከል ይችላሉ፣ በተለይ የአዲስ አበባ ሰዎች። ምክንያቱም አዲስ አበባን ከተቆጣጠርን መላው ሀገሪቷን እንቆጣጠራለን የሚል ተርሚኖሎጂ አላቸው። ኢነሴንስ አዲስ አበባ ፖለቲካ በመላው ሀገሪቱ ነው። እንዳያችሁት ነው ኢትዮጵያ ብሔርተኝነት ከአዲስ አበባ ተጀመረ፣ ወዲያውኑ በየቦታው እንደሳት ነው የነደደው። ስለዚህ ምንድነው ዓላማቸውና ታክቲካቸው? ከምርጫው በኩል አዲስ አበባን ሃይጃክ አድርገው አዲስ አበባን ከያዝን ሌላውን ቦታ ሁሉ እንቆጣጠራለን ነው የሚሉት። ጀዋር ዘመቻ እንደውም የጦር ጀነራልም አይነት ነገር የሚሰራ ይመስላል። እና ብዙ ሊያወሩ ይችላሉ፣ ብዙ ሊናገሩ ይችላሉ። 10% ፕራክቲካል የማድረግ አቅም የላቸውም ስላችሁ በፕራክቲካሊ እነሱ ምንድነው የሚያደርጉት? የተወሰኑ ሰዎችን በተለያየ ቦታ አድርገው ልክ እንደ ሜጋፎን ብዙ ሰዎች እንዳደረጉት አድርገው ለማሳየት ነው እየተሞከረ ያለው በፕሮፓጋንዳው ዘመቻ። አሁን ነው አማርኛ እንናገርም ያሉ ሰዎች ዛሬ ወደሽ ነው ገጣቢት ንጉስ ትመርቂ የሚሰማቸው ስላጣ ነው ኦሚኒም የአማርኛ ፕሮግራም የጀመረው። የሚሰማቸው ሰው ስላጡ ነው። ስለዚህ በዛም እንኳን ምንም ኮንቪንስ ሊያደርጉት የሚችሉት አሁን ደግሞ ይባስ እሳቱ ላይ ዋው ጋዝ ጨመሩበት። በደንብ በግልጽ ወጥተው ታዩ። ይሄ የሚሰብኩት በጣም ይገርመኛል። የአማራው ሕዝብ ወዳጄ ነው አለ። የበቀለ ገርባን በጨረሻ ደደብነትና አህያነት የምታዩት የአማራውና ኦሮሞ እንዳጣለው አማራውን አዲስ አበባ ውስጥ ሁለተኛ ዜጋ ነህ በግሪን ካርድ ነው የምትኖረው እያልከው ወዳጅ እንዲው ትጠብቃለህ? ይሄን ያህል ነው። እኔ እኮ በጣም የሚገርመኝ ነገር ወይ እንዴ ከብት ጠባቂው ነው እንዴ አጥተው ዩኒቨርሲቲ አስተማሪ የሚያደርጉት? እኔው ከዛ ከብሎኬት ፋብሪካ አርገ ተጠፍጥፎ ወጣው። እነኩ በጣም ይገርማቸዋል። እንዴት ነው አንድ ዘመን በአንደኛው ክፍለ ዘመን የተማረ ሰው እንደዚህ አይነት ጭቃ የሆነ በጣም ተራ አስተሳሰብ ሊኖረው የሚችለው? በገዛ ሀገራቸው ዜጎች ባይዘው ጀዋር አንተንም እኮ ወደ የመን ዲፖርት ልናደርግ እንችላለን። ያንተን እንደውም ዲኤንኤን መርምረን እኮ የመን ልልክ እንችላለን። የረሳው ነገር ኢትዮጵያዊ ከመሆን በፊት የአረብ ዲቃላ መሆንን የረሳው ነገር እንኳን ለአዲስ አበባ አይደለም ኢትዮጵያ ውስጥ ለመኖር እንኳን ኳስችን ልትደረግ ትችላለህ። ቱ ዛት ኤክስቴንት አያችሁ ከኋላ የመጣ አይና ወጣ ነገር ከሆኑ ነው። አባት ይሁን አያት ከየመን በሽርጥና በነጠላ ጫማ ሲመጣ የአዲስ አበባ ሕዝብ ተቀብሎ ነው ያስተናገደው። የመን ወደ ሁለት ስትሰነጠቅ እሺ ነጠላ ጫማና ሽርጥ ይዞ ነው የመጣው አያት ወይ አባት እሺ። ከዛ ውጭ ምንም አልነበረውም። ኢትዮጵያ ግን ያን አይነት አገር ነች። ያንተን አባት እንኳን በነጠላ ጫማና በሽርጥ የመጣውን አባትን ተቀብላ ያስተናገደች አገር ነች ኢትዮጵያ። እና የተከበራችሁ ወንድሞቼና እህቶቼ እንግዲህ ምንድነው በተለይ ደግሞ በሚዲያው በኩል የእናንተም ስራ በኢትዮጵያዊ ብሔርተኝነት በኩል ያላችሁ ሰዎች ትልቅ ስራ ይጠበቃል። የጋራ የሆነ ስራ መስራት መቻል አለብን። በዚህ በኩል እያንዳንዳችሁ በየቡቸ ጥጉ ከምዳሩ ኮምባይንድ የሆነ ነገር መስራት መቻል አለበት። በቅርቡ እኔ ጠራለሁኝ በፌስቡክ ያላችሁ የኢትዮጵያ ብሔርተኞች የራሳችን ኮንፈረንስ እንዲኖረን እናደርጋለን። አሁን ደግሞ በእውነቱ የኢትዮጵያ ብሔርተኛ ንቅናቄ እየተጀመረ ነው። ወደፊት ሞር ፎርማል የሆነ ነገር ሲመጣ ነግራችኋለን። ኢትዮጵያዊ ብሔርተኝነት በድርጅት ደረጃ የሚደራጅበት ጊዜ ሩቅ አይሆንም ነው የምንላቸው። አንዳንድ ቤዚክ የሆኑ ነገሮች እየተሰሩ ነው። ያ ማንኛውንም ኢትዮጵያዊ የሚያቅፍ ነው እና የተከበራችሁ ወንድሞቼና እህቶቼ በእውነቱ በዚህ አሁንም ምናልባት የመስቀል በዓል ነው፣ እንኳን ደስ አላችሁ በድግሚያ። ነገር ግን እነዚህን የቡራዩ ወንድሞቻችንና እህቶቻችንም ምን ጊዜ ልንረሳቸው አይገባም። ትምህርት ነው። ይሄ አናዘር ጄኖሳይድ ወንድሞቼና እህቶቼ ሩዋንዳ ያንን ጄኖሳይድ የፈጸሙት እንደ ጀዋር አይነት አንድ ግለሰብ ነው በሬዲዮ ቅስቀሳ አድርጎ። ይሄ በኦሚኒ በኦልድ ሜንታሊ ቻሌንጅ ኒግሮ ሬዲዮ ጣቢያ የሚተላለፈው ነው ለቡራዩ ጠንቅ ነው እና በህግ ደረጃ ሊጠየቁ ይገባል። ሀገር ውስጥ ባይጠየቁ በውጭ በኩል ልንጠይቃቸው ማንኛውን አይነት ጥረት የማድረግ የኛ የዜግነታችን ጉዳይ ነው። ሰው ሲሞት መጾም ብቻ አይደለም፣ ኦርጋናይዝድ የሆነ ስራ መስራት አለብን።
በየጊዜው ለቅሶ እየተቀመጥን እስከ መቼ ነው ለቅሶ የምትቀመጡት? እስከ መቼ ድረስ? ስንት ሰው መሞት አለበት? ቤቢሲት ማድረግም አያስፈልግም። የእነሱንም ዳይፐር ማየት አለብን። የእኛ አሰርት የሆነው መግለጽ እንችላለን። ህዝባችን በደንብ ይቀበላል። የኢትዮጵያ ብሔርተኝነት አዲስ አበባ የከበደ ነው የታደሰ ነው የማን ነው አይልም። አዲስ አበባ የሁላችንም። እሺ ቅድም እንዳልኳችሁ እነ በቀለ ገሪባና ጀዋር ዘመጫ የተሳሳቱት ነገር አዲስ አበባና ሰማይ የኔ ነው አይባልም። ሰገጤ ስለሆኑ ነው እንጂ አይባልም። ምክንያቱም ሜልቲንግ ፖት አያችሁ። እነዚህ ግለሰቦች በጣም ይገርማቸዋል። በሰለጠነው ሀገር አሜሪካ የሚኖሩ ናቸው። አሜሪካን ውስጥ ዋሽንግተን ዲሲ አለ። ዋሽንግተን ዲሲ የማንም አይደለም፣ የትኛውም ስቴት አይደለም፣ የትኛውም ዘር አይደለም። ነገር ግን የአሜሪካን መንግስት መቀመጫ ካፒታል ነው። ኢትዮጵያ የአዲስ አበባ ዜጎች ብታሳውን የአፍሪካ ዩኒየንም መቀመጫ ነች። ኢትዮጵያ የኢንተርናሽናል ኮሚኒቲው መቀመጫ ነች። ስለዚህ ኢትዮጵያ አዲስ አበባ ከኢትዮጵያዊ ከተማነት አልፋ ኢንተርናሽናል ከተማ ነች። ይህንን እንኳን ማጤን ያልቻሉ ናቸው። እና መማር እንዲህ ከሆነ ቢቀራሉ አያት እና ይሄን ነው የምላችሁ። እና የተከበራችሁ ወንድሞቼና እህቶቼ እንኳን ለመስቀል በዓል ለሁላችሁንም አደረሳችሁ። ቤተሰባችሁ ለሁላችሁም ከነቤተሰባችሁ መልካም በዓል እንዲሆንላችሁ እንመኛለን። እንግዲህ የኢትዮጵያ ብሔርተኝነት ድምጽ ነው። ኢትዮጵያ ብሔርተኞች በሰዎች እኩልነት እናምናለን። ዜጎች በማንኛውም ቦታ በእኩልነት መኖር አለባቸው ብለን እናምናለን። በኢትዮጵያ የግዛት አንድነት ላይ አንደራደርም። የአማራ፣ የጉራጌ፣ የትግሬ የሚባል መሬት የለም። እያንዳንዷ ኢንች መሬት የእያንዳንዳችን ነች። ምክንያቱም አባቶቻችን አጥንታቸውን ደማቸውን ከስክሰው አፍስሰው ለኛ ያስረከቡት ነው። ወንድሞችና እህቶች የኢትዮጵያ ብሔርተኞች በሕግ የበላይነት ላይ አንደራደርም። በዜግነት ፖለቲካም ላይ አንደራደርም። በአንደኛው ክፍለ ዘመን አንድ ሰው ለስራም ወይም ደግሞ ለኦፊስ ማመልከት ያለበት ኦሮሞ ነኝ ወይ አማራ ነኝ ብሎ አይደል? ወንድሞችና እህቶች ወይ ጉራጌ ነኝ ብሎ አይደል? ሜሪት ኤክስፒሪየንስ ነው ይዘው መምጣት ያለበት። እስቲ ያላችሁበት ሀገር ሄዳችሁ ኦሮሞ ነኝ ማክዶናልድ ቀጠሮኝ ብትሉ የሚቀጠራችሁ ሰው አለ? ያሟል ነው የሚሉት። ደግማችሁ ከጠየቃችሁ አምቡላንስ ጠርተው ወደ ሳይካትሪክ ሆስፒታል ነው። ምክንያቱም ማክዶናልድ በርገር መገልበጥ ነው እንጂ ስራው ኦሮሞነት አይደለም። እና የጎሳ ፖለቲካ ይከስራል። ለምን መሰላችሁ የሚከስረው? የጎሳ ፖለቲካ የሚሸጠው ጎሳውን ነው። የኢትዮጵያዊነት ፖለቲካ ግን የሚሸጠው አይዲዮሎጂ ነው። ስለዚህ ማንም በዛሬ ጊዜ ጎሳ የሚገዛ ሰው የለም። አይዲዮሎጂ ነው። ዛሬ ህዝቡ ምን ታመጣልኛለህ ነው የሚለው። what you gonna put on my table ለኔ የምታመጣው ቤኔፊት ምንድነው ነው እንጂ መጥቶ በጣም እኮ ይገርማችኋል። ኦሮሞ ነኝ አያቴ ፈረስ ይጋልብ ነበረ እና የስፖርት ሚኒስትር አድርጉኝ። ጀዋር ዘመቻ ተምረና get merit get ማለት መማር ይሄ በአፈርማቲቭ አክሽን ያገኘውን ዲግሪ አይደለም። በስነ ስርዓቱ አፕላይ አድርገህ ተፈትነህ ግባ። ፐፔታቸውን ለማዘጋጀት ዌስተርኖች በሚሰጡት ስኮላርሺፕ ተምረህ ነው። እንደምንም አድርጋችሁ ሰየም እኮ ከሃርቫርድ ሄዷል። ትምህርት ቤት እኮ አይደለም። ሰየም ሃርቫርድ ገብቶ አይደለም እንደ ተስድስተኛ ክፍል እነሱ ለነሱ ፐፔት የሚሆን ሰው ለማዘጋጀት እንደዚህ አይነት ስኮላርሺፕ ይሰጣሉ። ምክንያቱም ዘኮሚቲ የሚባል የቲፒኤልኤፍ ባለስልጣናት ልጆች የሚያካሄዱት ኦፊስ የሌለው ምን የሌለው ለእንደዚህ አይነት ሰዎች ስኮላርሺፕ እና ሌሎችን ነገሮችን የሚያመቻች ምን ይላቸዋል? ይመጣና ትግሬ ነኝ ምረጡኝ። ለምን አያቴ ድሮ ጫካ እየገባ ይተኩስ ነበረ እና እኔን መከላከያ ሚኒስትር ነው። ስቱፒድ go and get education, go and get experience። ጉራጌ ነኝ አያቴ ነበረ የገንዘብ ሚኒስትር አድርጉኝ። ኖ ኖ ኖ ኖ ኖ go to school, get education, get experience, have merit። ለአንተ በአንደኛው ክፍለ ዘመን አያተ ፈረስ ይጋልብ ስለነበረ ስፖርት ሚኒስትር አትሆንም ጃዋር። ይሄን አስረግጠን ነግረሃል። ኤክስፒሪየንስ ችሎታ ነው። ምክንያቱም ኢልማ ደረስታ የገንዘብ ሚኒስትር የሆነው ኦሮሞ ስለሆነ አይደለም። ከለንደን ስኩል ኦፍ ኢኮኖሚክስ የማስተርስ ዲግሪ ይዞ ስለመጣ ነው። ጃጋማ ኬሎ ጀነራል የሆነው ኦሮሞ ስለሆነ አይደለም። በጀግንነት ከጣሊያን ጋር ስለተዋጋ ነው።
ገና ጥይት ተተኮስ አገር ጥላችሁ የፈረጠጣችሁ የወለፍ አህዮች እንደገና ደግሞ መልሳችሁ እኛ ላይ ልትጫኑ እንጂ የለም እንደዛ አይነት ነገር ኖ ሆዜ ይላሉ ስፓኒሾች። እና የተከበራችሁ ወንድሞች እንግዲህ የመስቀልን ምክንያት በማድረግ እንደው ለስለስ ያለ ነገር መቼም ጨቃጨቀ እንዳትሉ ለስለስ ያለ ነገር ነው እና ያስፈልጋችኋል ነው የሚወስቲ እንግዲህ ሊጋባው በየነ ጥሩ ነው ለዛሬው በዓል እንግዲህ ይሄ ሊጋባው በየነን የመረጥኩት ለማን መሰላችሁ? ተደመሩ ሲባሉ እኛ ዝም ብለን አንደመርም። እኛ እቃዎች አይደለንም። ምን ላይ ነው የምንደመረው ላላችሁ በቁርጠኝነት ለውጥ ሳይኖር አንደመርም ላላችሁ ዜጎቻችን ይሄን መርጠንላችኋል። በእውነቱ እስቲ ኢንጆይ አድርጉት። የመስቀልን በዓል ምክንያት በማድረግ እንግዲህ ሊጋባው በየነን እናስታውሰው። ሊጋባው በየነ የሀገር ፍቅር ስለነበረው ነው። ሊጋባው በየነ ፍትህና ጀስተስን ስለሚል ነገር ነበር። አያችሁ ጠጅ ጠጣ ሲባል ውሃ የለመነው እንደሌሎች ሆዳሞች በጣሊያን ጊዜ እንዳደረጉት ጣሊያን አስቀምጦ 30,000 እና 40,000 50,000 ሊሬ ይከፍላቸው እንደነበረ ሆዳሞች መሆን ስላልፈለገ ነው ሊጋባው በየነ ያንን ያደረገው። የተከበራችሁ ወንድሞች እና በዛሬው ዕለት የመስቀልን በዓል ምክንያት በማድረግ ለዚህ መታወሻ የሆነውን ለበዓሉ እስቲ አንድ ጊዜ ሊጋባው በየነን እንስማው። ምክንያቱም ኮንቴንቱን ይወጥ የደህየው ሀገሩን ስለሚወድ ነው ሊጋባው በየነ። ሊገዛቸው ሞክሮ አልገዛም ላሉት ወያኔ እስር ቤት ውስጥ ቤተሰባቸውን ላጡት ሚስቶቻቸውን ልጆቻቸውን እንደ ኮራ ሄደ እንደ ተጀነነ ጠጅ ጠጣ ቢሉት ውሃ የለመነ ሊጋባው በየነ ስለ ክብርሽ ሲባል ገባልሽ ገስግሶ